ሰላም ታቦር ትሬዲንግ ነን። ስሜ ሱስና ይባላል። ታቦር ሴልስ ባለሙያ ነኝ። የማሳያችሁ ኤስፒሲ ነው። ኤስፒሲ ስቶን ኤንድ ፕላስቲክ ኮምፖዚት ነው። 87% ማርብል ነው። ላይምስቶን ፓውደር ኤንድ ፒቪሲ ነው። 13% ፕላስቲክ ነው። ወተር ፕሩፍ ናቸው። እንደምታያቸው 15 በ90 ነው ሳይዛቸው። የተለያየ አይነት ሳይዝ አላቸው። እጄ ላይ የማሳያችሁ ሁለት አይነት ነው። አንደኛው ላሚኔትድ የሆነ ነው ፎሙ፣ አንደኛው ደግሞ ላሚኔትድ አልሆነም። ይሄኛው የራሱ የሆነ ፎም አለው። በምትወስዱት ካሬ ልክ ተቆርጦ ይሰጣችኋል። ይሄኛው መሬት ላይ ካነጣፍን በኋላ እነዚህን በቀላሉ እንገጣጥማቸዋለን። ካልሆነ ላሚኔቱን ደግሞ ከሆነ ይሄኛው በቀላሉ ወስዳችሁ ሊሾ የሆነ መሬት ላይ የምትገጣጥሙት ነው። ፎሙ ላይ ላሚኔትድ ሆኗል። የተለያየ አይነት ሳይዝ አላቸው። እዚህ ጋር ማሳያችሁ ደግሞ 15 በሜትር ከ20 ነው። እነዚህም እንደዛው ላሚኔትድ የሆነ አለ። ካልፈለጋችሁ ደግሞ ኖርማል ላሚኔትድ ያልሆነውን መውሰድ ትችላላችሁ። እና እነዚህን ስንጠቀም ደግሞ ኤስፒሲ ወተር ፕሩፍ ናቸው። ኢዚ ኢንስታሌሽን በቀላሉ የምንገጣጥማቸው ነገሮች ናቸው። እና ደግሞ ኮስት ሚኒማይዝ ያደርጉልናል። ቅዝቃዜ ያላቸው የማዳለጥ ነገር ምንም ነገር የላቸው። ሞር ለቤት ደግሞ በተለያየ አይነት ከለር አማራጮች ስላሉ ቤታችንን ያሳምርልናል። ሌላው ደግሞ አድቫንቴጁ ከተጠቀማችሁም በኋላ ከለር ለመቀየር ምን ለማለት ሀሳባችሁን የምትቀይሩም ከሆነ በቀላሉ አንስታችሁ ሌላ ቦታ መጠቀም ትችላላችሁ። እነዚህ ሌላው ከኤስፒሲ ጋር በተያያዘ እነዚህም በቀላሉ ነው መሬት ላይ የምንገጣጥማቸው። ዘኮሎ አለ እዚህ ጋር የምንመለከታቸው ዘኮሎች። ይሄ ዘኮሎ ነው ለኤስፒሲ። በተለያየ አይነት ከለር አማራጮች አሉት። አንዱ ፒስ 3 ሜትር ነው። እሺ እነዚህ ዘኮሎች ናቸው። ለኤስፒሲ ከተሰራ በኋላ ግድግዳ ጠርዝ ላይ የምንጠቀማቸው ናቸው። ቁመቱ 3 ሜትር ነው። ቴክኒክ ስፋቷ 10 ሴንቲም ናት። በተለያዩ አይነት ከለር አማራጮች አሉ። ኤስፒሲውን በምንመርጠው ከለር እነዚህ ተቀራራቢ የሆኑ ነገሮች ትወስዳላችሁ ማለት ነው። ዘኮሎ ሌላው ደግሞ ዶርሲል ነው። አሉሚኒየም ፍሬም ነው። እነዚህ አሉሚኒየም ፍሬሞች ፒውር አሉሚኒየም ናቸው። 2.7 ነው ቁመቱ። የምንጠቀማቸው ደግሞ በሮች ላይ እንደማፈኛ እንጠቀማለን። ኤስፒሲው ከተሰራ ካለቀ በኋላ በሮች ላይ እነዚህን በሲልከን እናጣብቃቸዋለን። እነዚህ ሲልከኖች ናቸው። እነዚህን የምንጠቀማቸው ለዶርሲል ማጣበቂያ፣ ለዘኮሎ ማጣበቂያ እንጠቀማቸዋለን። አንዱ ይሄ ስትራክቸራል ሲልከን ነው። ለማንኛውም ነገር መጠቀም ትችላላችሁ። ለዩቪ ቦርዶችም WPC ምንም በእነዚህ ነው የምንጠቀመው። እንዲሁም አንዱ ሲልከን 590 ሚሊ ናቸው። 6 ሜትር ዘኮሎ 2 ፒስ ዘኮሎ ይቀባልናል ማለት ነው። እነዚህን ሁሉ ማቴሪያሎች ከታቦር ትሬዲንግ ፕሌሊስት መታችሁ ማግኘት ትችላላችሁ።